በምርጫ በተሞላ ዓለም ውስጥ የሚያስፈልገን መረዳት የሁሉም ነገር ቁልፍ ነው። መኖሪያችን ደግሞ ቀዳሚውን ስፍራ ይዛል። በግንባታው ዘርፍ ስኬታማ ዓመታትን ካሳለፈ ግዙፍ ተቋም አሁን ደግሞ ሂልሳይድ መኖሪያ መንደርን በ65395 ካሬ ላይ እየገነባ ነው። ምቾትን ታሳቢ አድርገው የተገነቡ ከመዋኛ ገንዳ እስከ ገበያ ማዕከል የሚያሟሉ ዘመናዊ የግንባታ ቴክኖሎጂን በመጠቀም ጥራታቸውን ጠብቀው በፍጥነት የሚገነቡ አፓርትመንትና ሱቆች ከስቱዲዮ ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ የቤት አማራጮች ለሽያጭ ቀርበዋል። የከተማው ማራኪ ገጽታ የሚመለከቱበት ለጤና ተስማሚ አየር የሚነፍስበት ውብ መኖሪያ ከ4 በላይ አሳንሰር ከ20 በላይ ብሎክ ያለው ደህንነቱ የተጠበቀ ግዙፍ መንደር ይገባውታልና ፈጥነው ይግዙ። ዲኤምሲ ሪል ስቴት ማለት ለልጅ ልጅ የሚተላለፍ ጥሪት። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። በቃ አንተ ደግሞ እባክህ በቃ ከላይ ስትመጣ እዚህ ቁጭ ብለህ ታያታለህ አይደል? ቆይ አንዱ ሙጭልፍ ሲያደርግልህ የዛኔ ልክ ትገባታለሽ። አንተ ዝም በል እስኪ። አክሽ አንቺ ደግሞ ዝም በል። ያንቺማ ሐሳብሽ ገብቶኛልሽ። እሱን አሳብረሽ እቺን ሱቅ ልትወርሺ። አንተ አፍና ትከት በእናት ክፍታፍ ደግሞ ጀመራችኋል። ወይ ቶኔ ነገር በዚህ ስታልፍ ራስ ያረን የቀባሪ ማውራት እናት ወልዳለችሽ። አንተ ወንድ ነህ በቃ። ይሄንን ነገር ደግሞ ለአንድ ሰው ተንፍሽ ብትሉ እንጣላለን። ተግባባን? እና ጓደኛችን ነው ብለን እንጂ ሁሉም ነገር እኮ መተው እንችላለን። እሺ የልቴ ነው። ምን አንተ ክፉ ነው እንደሚመስልህ? እንደዛ እኮ አይደለም። አንተ ለኔ መቼም ክፉ አይደለም። ታውቃለህ እንደ ወንድም እንደማይ ይሄንን ነገር ራሴ መፍታት ነው የምፈልገው። በራሴ መንገድ እፈታዋለሁ። በቃ ለምንድን ነው የማትረዱኝ? ቆይ አንተ መንገድ ምንድነው? ስትመጣ እዚህ ቁጭ ብለህ ፍዝዝ ብለህ ማየት አይደለም። በቃ በትዕግስት ራሴ ያናግራታል። በቃ ይሄ ነው። ምን ሆነሃል? ባክኝ ደግሞ ተበሰጫጭተሃል። እንሂድ አልኩህ አይደል እንዴ? ወዴት ነው የምንሄደው? ቢያንስ እንኳን ታክሲ እንያዝ እንጂ። ገንዘብ አለ? እሱማ የለኝም። እና ታዲያ ከሌለ እንሂድ። እንሂድ።
ቡና እንጠጣ አይደል? አንዳንድ ሰዎች ግን አፈናዝላቸው በቡናቸው አምጥነቃይ አብራም ና ቡና እንጠጣ ልንሄድ ነው። አንተጣም እዚሁ አስመጣልኝ። ና እንሂድ። አንተ ደግሞ እዚሁ አስመጣልኝ አልኩ። ሰላም አልሽ? እንደው ዝም ብለሽ ነው የምትለፊው። ምናለ እዚህ የሀገር ትምህርት ቢቀርብሽ አንቺ። ምን አቦ? ያው ከልጅ ወርቅ ነጋ ከተጋባችሁ በኋላ መሄድሽ አይቀርም። እዛ ፈረንጅ ሀገር ደግሞ የዚህ ሀገር ወረቀት አይሰራም። እዛው ትማራለሽ። ስሚኝ፣ ሰላም ምን ሆነች? ፋዘር መኪና ተበላሽቶልኝ ቢሆንማ አይደለም። እና ምንድን ነው? በእኔ ቤትማ ቁልፍ ልቀበለው ነበር እኮ ሄድኩ። አባ ቁልፍ ስጠኝ፣ ዛሬ መኪና ተበላሽታለች፣ አንተ መኪና ላይ ያስለው ምን ቢለኝ ጥሩ። ምን አለ? በዚህ ወሩ እንኳን ያንተ መኪና ሶስተኛ ጊዜው መበላሸቱ ነው። የኔን ወስደህ ስለምታበላሽ የራስህን መኪና አሰርተህ በስርዓት ተጠቀማኝ ነው መሰል። ምን አለ እሳቸው ደግሞ እሺ ታውቀው የለሽ አግሉ ወጋ ጠዋቂ እና አሁን ምንም ሳንይዝ ነው እንደምንሄደው? አይ እሱማ የቴም እኮ ይሻለሁ። አስፋልት ጋር ስንወጣ እናወጣለን። እንደዛ ከሆነ ሰላሜ እዚህ ነሽ እንዴ? አዎ አባ አለሁ። ጥለሽን ስትሄጂ ምን ሆንሽ ብዬ እኮ ነው። ምንም አልሆንኩም። ስለደከመኝ አረፍ ልበል ብዬ ነው። ትንሽ ከማረፍሽ በፊት እህል አፍሽ ላይ አታደርጊም? አልራበኝም፣ በኋላ እበላለሁ። አንተ ምንድነው እንደዚህ የምታከባብደው? ፋራ ነህ እንዴ? ምሮ ለቺክ እንዲህ የምትሆነው በጣም ቀላል እኮ ነው። በቃ በሱቅ በኩል ስታልፍ እኮ ከዛስ ይኸውልህ አብሪ ምን ታደርጋለህ መሰለህ? በመጀመሪያ ራስን ጽድት ታደርጋለህ፣ ሸሚዝን ታስተካክላለህ። ልክ ከላይ ስትመጣ ከንፈርን እየመጠጥ ተመችተሽኛል ሳይሽ እንደ ፊልም ስሎ ሞሽን ሆነሽ ነው የምትታይ። ምን አበለጥት ማለት እኮ ነው። ምን ነው ላንተ ከብዶ ነው? ድሮም ካንተ ቁም ነገር መጠበቅ ሂጂ። ያቺ ደግሞ ገገማ እና የልጅ ቁጭ ብሎ ያልቅስ እቺ ያምሻል። አንቺ ልታሳብጁ ነው እንዴ? ልጅ በቃችሁ እየሰማት አይደል? በቃ እናንተ ጭቅጭቅ ነው አዛ ያረግ
ወይኔ አይዲያ ያበደ አይዲያ ነው ዛሬ ይዤ የመጣሁት። ምን አይነት አይዲያ መጣች? የቸገረው አሉ። እኔ ከዚህ ነፈዝ ሁኔታ ያንተ ከሱ ቁም ነገር መጠበቅ ነው የሚገርመኝ አብርሽ። በመጀመሪያ ግን እቺ ልጅ አባረች። ኧረ እኔ ሳትለኝ እሄዳለሁ። ያንተ ዝባዝንኬ የሚሰማበት ጊዜ የለኝም ስላለብኝ አባቴ። እሳት ምንድን ነው የመጣልን ንገረኝ። ምን መሰለሽ አብሪ፣ መጀመሪያውን ተወዳ ንገረኛው ምንድን ነው? መጀመሪያ ሱፍን ታስለች ሳባና ሸሚዝን ትለብሳለህ፣ ታዘጋጃለህ። ልክ ከላይ ስትመጣ ታገቢኛለሽ ብለህ ቀለብ ታደርጋለህ። እኔ ከቦምቤ እንደ ፊልም ላይ ያውቃ አድርጌ ነው የምሬ። ይሩዛ ቆይ እሰራልሃለሁሽ። ምንም ስል እኮ አልሰማም ብለኝ ትበያች ደግሞ ያው ነሽ አንቺ ራሱ ሁለተኛ እንዳትመጣ። ምን አብሬ እኔ አልታየም እንዴ? ምንድነው? ቆይ ግን አንተ ጠላ ባሳደገ ደመኛ ነው እንዴ? እንዲህ እስክትሆን ድረስ አትወይ በእናትህ። አንተ ለምን ነው የምትጨቀጭቀኝ? ጀመራችሁ ደግሞ። አንተ ደግሞ ጭራሽ እንደ ሕፃን ልጅ አንድ እግር ጫማን በየቦታው መጣል ጀመርክ። እዚህ አይነት ቀልድ የታረጋችሁ? ያው ለእኔ እንዳንተ አይደለም በቃ። ቆይ ግን ያልገባኝ ነገር በዚህ ሌሊት የመጣችሁት ለመጨቃጨቅ ነው ወይስ ምን ፈልጋችሁ? ባካው ማርቲ ፍትፍት ይዛል መጣለች። እሱን እንብላው። ተነሳው። አይጆ እንኳን ነበር ኮንግራ ጓደኛዬ። ምን ተገኘ እንዴ? እዚህ በላይ መኪናዋን ነው እንዴ? ያው በእግረኝነት እኮ ተሰቃይተን ነበር። ምን ነው ከፋዘር ጋር ፒስ ወረደ እንዴ? ወይ ይናፍቃል ሰላም። ምን ነው የዛች ልጅ ነገር ነው አይደል? የሆነች አሮጊት ነገር። ቆይ ምንድን ነው የምትለው ግን? ምርጥ ሀሳብ አለኝ። እንሞክር። ግድ የለም ይሄ ነው እሷሽ የምትል ነገር አይደለችም። በእናትህ ግድ የለም እናግኛትና እኔ ማድረግ ነው ነገር ካልክሽ ትንሽ ምትል አይመስልም። ግድ የለም እንሞክር። በቃ ያው ሽቀላውም እንደምታየው ነው ምናምን ፕሮዲዩሰሩም እንደፈለገ ነው የሚሆንብን። ቻላቅ ዳባቶ ሄዳ አላየኋትም።
ስንት ራሱ እንደመጣች ዝም አይልም። መጣች። ምንድነው አንተ እንዲህ የሚያደርግህ? እስኪ ዝም በል። ሆነ እባክህ እኔ ጃና አናግራታለሁ። አቡ አርፈህ ተቀመጥ እባክህ። ምንድነው የምትለው አንተ? አሁንስ አበዛው። አተ እሳቴ አተ ምን ይሻላል? አባዬ ደህና ዋልክ? ደህና ዋልሽ ልጄ? አለሁ። ምን እያደረክ ነው? ምን እባክሽ ቻርጀር አይሰራም መሰለኝ። በደንብ ሞክረዋል ግን? አዎ ተቃጥሏል መሰለኝ። እባክሽ ሄድሽ ከላይ ገዝተሽልኝ እባክሽ። አይሰራም። ሰላም ሰላም። ምን ቻርጀር ይኖርካል? ምን ነው የለም እንዴ? ምን አይነት ይቅርታ፣ እዛኛው ሱቅ ነው ያለው። ከዛ ላምጣልሽ? እሺ፣ ግን እቸኩላለሁ እንዳትቆይብኝ። ከዛ ላምጣልሽ ብለሃል ነበር እንዴ? ሄድከው? እዚህ እንዳለ ረስቼው ነው። አምጪው ልሞክርልሽ። ስራ ስንት ነው? 100 ብር። ናፍቆቷ ነው ያስቸገረኝ በሕልሜ እየመጣ እየታየችኝ ናፍቆቷ
ድንገት ናፍቆቷ ነው ያስቸገረኝ። ሰውዬው ዛሬ ደግሞ ደህና አደራችሁ ይላል። ደህና አደርሽ ማርቲ። በደምብ ተኛ። ኧረ በእናትሽ ሌሊቱ ግን እንደዚህ አጭር ነው እንዴ? ምንም ሳልተኛ እኮ ነው የሚነጋው። አሁንስ መረረኝ። እሺ አሁን ፊትን ታጥባል ወይስ ሰላም? ኧረ አልታጠብኩም። እኔ የምልህ ኡስታዝ ከዛሬ መጣች መሆኑ ነው። ደህና አደርሽ? እኔ እንደሆነ ደህና አደርሽ? እግዚአብሔር ይመስገን። እኔ ምን አባ ባለፈው የገዛሁልህን ቻርጀር የት ነው ያስቀመጥከው? መቼ ገዛሽው? እንደው ባለፈው እንደውም ቻርጀር ተበላሽቶብኛል ግዢልኝ ብለኸኝ ከዚህ ሰፈር የገዛሁትን። ከዚህ ከማይረባ ሰፈር የገዛሽው? አባ ደግሞ ዝቅ ካለ ቦታ ተገዝቷል ማለት እኮ ማይረባ ዕቃ ነው ማለት አይደለም። ጥሩን ካንቺ ጋር መነጋገር ቢነግሩሽ አይገባሽ አንቺ። ቆይ እሺ ግን ምን ሆኖብህ ነው? ቆይ ምን ሆኖብህ ነው ያልሽኝ? የማይረባ ቻርጀር የገዛሽው? ድሮም ይሄን ጭቅጭቅሽን ፈርቼ ነው ይኸውልሽ። ያው እዛ መሳቢያ ውስጥ ያስቀመጥኩት ወስደሽ ሞክሪው። ምን ከዚህ ሌባ ሰፈር ገዝተሽ ይኸው ገንዘቤን አስበላሽኝ። አንቺም ያው ቻርጅ የምታደርግበት አጣሽ። ደግሞ ነግሬሻለሁ ይኸውልሽ በተከበርኩበት ሰፈር ሌላ ጣጣ እንዳታመጭብኝ። አፍሻ አብርሽ ወይ መጣች። ማነች ልጅቷ? የቷ ልጅ? አይኑ ካክነቻ ቻርጀሩን ዛሬ መጣች አለች። ቀጥታ ወደዚህ ነው የሚመጣው። ረጋ ብለዋል። ቆይ አንተ ማንንም ብለክ ነው የምታስበው? ብሬን ተቀበለክ ማይሰራ ቻርጀር ሰተህ ስለሸንገኝ አራዳውን ክራን የሚመስልህ? አናግረኝ እንጂ ምን ይዘጋሃል? ደህና አደራችሁ አይቀርም? ወይኔ ሰላም፣ አንተ አሁንም ልትፎግረኝ ትሞክራለህ? እሺ እኔ ቆንጆ ቻርጀሩ ምንድን ነው የሆነብሽ? ማይሰራ ቻርጀር ሰተህ የሸንገኝ። እኔ እስከማውቀው ድረስ እንግዲህ ሞክሬ ነው የሰጠሁሽ። አሁን ሳላቅ ነው የሰጠሁሽ ልትለኝ ባልሆነ። ይኸውልሽ እኔና ፈጣሪ እስከምናውቀው ድረስ ሞክሬ ቼክ አድርጌ በስልክሽ ሞክሬ ያለ የሰጠሁሽ። በዛ ላይ ደግሞ እንደዚህ የሚያስጨው ነገር እኮ የለውም። ከፈለግሽ ገንዘብሽ ይመለስልሻል፣ ካልሆነ ደግሞ ቻርጀሩ ይቀየራል። እርግጠኛ ነሽ? ምናልባት ቤት ሄደሽ ተቃጥሎብሽ እንዳይሆን። ነገርኩህ እኮ ማይሰራ ዕቃ ነው የሰጠኸኝ። ይቀየርልሻል። አንቺ ሁሌም እንደዚህ ነው እንደምትቆጭ? ስትቆጭ ግን አያምርብሽም። ሲጄ የቀደሙን ቁርስ ስጪው ትሰጣለች ብላ ግን ይሄንን እንደውም አቀበሽ ነው። እሺ ያው ደግሞ ይሄንን ማቃጠረሽ አምጪዋል። አመሰግናለሁ። ዛሬ ሙላል የልቤን አገኘው
አልቀረሁምና ልቤ እንደ ኧረ ምንድን ነው የሁሉ ደስታ የሁሉ ፈገግታ ይነገረን ኑሬ ስጠብቃት የዛሬ ነገ እያልኩኝ ስናፍቃት ሰምታ መጣች ልቤን የጩኸት ቃል የምተክዝበት ዘመን ዛሬ አበቃ ይኸው ሞላልኝ ሐሳቤ። በምርጫ በተሞላ ዓለም ውስጥ የሚያስፈልገን መረዳት የሁሉም ነገር ቁልፍ ነው። መኖሪያችን ደግሞ ቀዳሚውን ስፍራ ይዛል። በግንባታው ዘርፍ ስኬታማ ዓመታትን ካሳለፈ ግዙፍ ተቋም አሁን ደግሞ ሂልሳይድ መኖሪያ መንደርን በ65395 ካሬ ላይ እየገነባ ነው። ምቾትን ታሳቢ አድርጎ የተገነቡ ከመዋኛ ገንዳ እስከ ገበያ ማዕከል የሚያሟሉ ዘመናዊ የግንባታ ቴክኖሎጂን በመጠቀም ጥራታቸውን ጠብቀው በፍጥነት የሚገነቡ አፓርትመንትና ሱቆች ከስቱዲዮ ጀምሮ ባለ 1፣ ባለ 2 እና ባለ 3 መኝታ የቤት አማራጮች ለሽያጭ ቀርበዋል። የከተማው ማራኪ ገጽታ የሚመለከቱበት ለጤና ተስማሚ አየር የሚነፍስበት ውብ መኖሪያ ከ4 በላይ አሳንሰር ከ20 በላይ ብሎክ ያለው ደህንነቱ የተጠበቀ ግዙፍ መንደር ይገባውታልና ፈጥነው ይግዙ። ዲኤምሲ ሪል ስቴት ማለት ለልጅ ልጅ የሚተላለፍ ጥሪት። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። የገረመኝ ከዚህ ከሌባ ማምረቻ ሰፈር እንደዚህ ሻል ያለ መገኘቱ በጣም ይገርም። አይገርምም አባ? እንዴ አንዱ መቶ ራበኝ ሲለው ለራሱ ያዘዘው ምሳ እኮ ነው ሂድና ብላ ያለው። ሂድና ብላ ነው የራሱ ምሳ ትቶ? አዎ ያባትሽን ጎርሳ አይደለ አችን በቃ በላ ማለት ይሄ ነው። በላሽ ማለት ይሄ ነው። በቃ ቆይ ግን አንተ ምንድን ነው በተናደድኩ ቁጥር እየመጣ መሪውን ልገነጥለው ነው እንዴ? ቆይ ምንድን ነው ከአባት ጋር ጣላችሁ? እስካሁን አልተጣላንም። ከዚህ በኋላ ግን ምንጣላ ነው የሚመስለው። በዛ ልጅ ምክንያት ነው አይደል? እንዴ የእሱ ጥሩ ጓደኛው ልጅ ስለሆነች የግድ እሷን ማግባት አለብኝ እንዴ? እኔ እንግዲህ ቤተሰቦችን አመል እና ያነግረን እነሱ እንዳሉ ብትሆን ነው የሚሻለው። ኧረ ቆይ ይቺ የዱር አውሬ የሆነች ልጅ እንዴት ነው ማላመድ የምችለው? ጭራሽ እኮ እሱ የሚለው ምንድን ነው ጠይቀሃት ለማግባት እሺ ስትል ነው አግባት እኮ የሚለኝ እንዴ? ኧረ በእናትህ ቁልፉን አምጣ። በለው እንግዲህ እግዚአብሔር ካንተ ጋር ይሁን። በጣም በጣም ጎበዝ ነው። ትምህርት እንዴት ነው እዛ አሜሪካ? ቆንጆ ነው። ማነሽ? ሰላም ነይ እስኪ ወዲህ ነይ። ጮኛሽ ሊያናግርሽ ይፈልግሻል። አባረፍዶብኛል፣ መሄድ አለብኝ። ከተናነሻለሽ ባይሆን እሱ በመኪና ይሸኝሻል። ኧረ ምን ችግር አለ? እሺ ነይ። ይገርምሃል ሰላም እኮ እንደው በቃ እስኪ ለማንኛውም እዚህ ጓደኛዬ ትንሽ አሞታል፣ እሱን ጠይቄ እመጣለሁ። እስከዛ እናንተ ተጫወቱ። ምንም ችግር የለውም። ችግር የለውም። ጠይቀኝ። እሺ ሰላም። እሺ እሺ ስለምንድን ነው የምንነጋገረው? ያው ፋዘር ወደፊት መጋባታችሁ ስለማይቀር አንዳንድ ነገሮችን ቁጭ ብላችሁ ተነጋገሩ ስላለን ነው። አሁን መነጋገር እንችላለን። አባትህ ተነጋገሩ ስላለ እሺ እባክህ እንደምታናግረኝ ያው ዋላ አይደል አብረን ቁጭ ብለን እንድንጨዋወት ሻይ ቡና እያልን እንድንግባባ በደንብ ለዛ ካንተ ጋር መሆን አልችልም።
ለምን ምን ነው ገና ልንጋባ አይደል እንዴ? አይገባህም እንዴ? አልችልም ካንተ ጋር አይደለም አብሮ ለመኖር ማለት ነው። እንዲህ እንኳን ቁጭ ብዬ ትንሽ ደቂቃ ማውራ ግድ ስለሆነብኝ ነው። እሺ ለምን ደግሞ አትረዳኝ? ቆይ ሰው ከመጋባቱ በፊት ብዙ ነገር ያደርጋል። ጭራሽ እኔና አንቺ ዛሬ ጭቅጭቅ ጀመረ። ስንጋባ ደግሞ ሊሆን የሚችለው ሳስበው በጣም ነው የሚገርመው። እንዴ ጭራሽ እኔን ቁጭ አርጋይ ትሂድ። እኔ ወርቅና አንዳርጋቸውን ወንድነቴን አሳያታለሁ። ሰላም አይደለም? አረ ሰላም ነው። ልጄ ደህና አይደለችም እንዴ? አረ ደህና ነች። እንደውም እኮ አሁን እዚህ መንገድ ላይ ያገኘኋትኝና ሻይ ቡና ካላልከኝ ስትለኝ አይ እኔ መጀመሪያ ፋዘርን ሰላም ልበላቸውና ከዛ በኋላ ከፋዘር ስመለስ ደውልልሻለሁ አልኳት። ሰላምዬ ስጠራሽ እኮ አልሰማሽኝም። ወደ አንቺ እየመጣሁ ነበር። ባለፈው አንቺ ትክክል ነበርሽ፣ እኔ አጥፍቻለሁኝ እና ለዛ ስህተቴ ደግሞ መካሻ እንዲሆን እራት ብጋብዝሽ። እሺ ከዛስ? እራት ከበላን በኋላ ማለትሽ ነው? አዎ። ከዛ በኋላ ደግሞ ምንድነው እንጫወታለን፣ ጥሩ ጊዜ እናሳልፋለን። ከዛስ? ከዛ በኋላ ደግሞ ወይን እየጠጣን እናሳልፋለን። እሺ ጠጥተንስ? ከዛ በኋላ ያለው ምን ይነገራል ሰላሜ? ያው አብረን ሌሊቱን ስንጫወት እናሳልፋለን። ጠዋት አብረን ቁርስ በልተን እንለያያለን። ወይ ሰላም፣ የማንም ፋራ ሰገጤ መጫወቻ አልሆን። ድረስ መምጣቱ ካልቀረ እንግዲህ ገባ ብለህ ቤት ተጫውተህ አትሄድም? እሺ እንደው እዚህ ብቻዎትን ቤት ቁጭ ከሚሉ እንደው አንድ ልጅ እግር ቢጤ መታ ስራ የምታግዞት በር የምትከፍት ልቅጠር ብል እምቢ አሉኝ። አይ ልጅ ወርቅነህ ዝም ብለህ ነው የምትቸገረው። ኧረ አያስፈልግም። እኔና ሰላሜ ብቻ ነን ደግሞ ያለ ነው። እሷም ቁልፍ አላት ከፍታ ትገባለች። ይሄን ያህል የሚያስቸግር አይደለም። እኔ ስመጣ እየተሳቀቁ እርስዎ መጥተው ሲከፍቱልኝ እኮ በጣም ተሳቀቅኩኝ። ኧረ አትሳቀቅ ልጅ ወርቅነህ፣ ቤት አይደለ እንዴ? መምጣቱ ካልቀረ ቤት ገባ ተጫውተህ ሄዳ። እሺ እሺ ምን ነው ሀሳብሽን ቀየርሽ? እንመለስ። ደረስን እኮ ይኸኛው ነው ቤቴ። እንዴ ቆይ እኔና አባቴ ብቻ ነው የምንኖረው አልሽኝም እንዴ? እና እውነቴን እኮ ነው። እና አሁን አባትሽ እዚህ ቤት አሉ? አዎ። ቆይ ግን ብቻቸውን አይፈሩም እንዴ? አሁን ምን ያስፈራዋል? አይ ያው በጣም ትልቅ ነው ብዬ ነው። እንዴ ምን ሆነሽ ነው? የኔን ቤት አላየሻትም እንዴ? አንድ እንደዚህ እኮ ነች። አንተ ደግሞ በጣም አጋነንክ። የምሬን እኮ ነው። እያጋነንኩ ሳይሆን ዝም ብለሽ አስቢ። የኛ ሰፈር በይው እኮ ለመጨረሻ ጊዜ እንደዚህ ደስተኛ ሆንኩበት ቀን ትዝ አይለኝም። በጣም ነው የማመሰግነው። ኧረ መብትሽ ነው። የኔ ቤት ማለት የአንቺ ቤት ነው። የአብርሃም ቤት ወይ ሰተት ብለሽ መግባት ነው። ቻው በቃ ልግባ።
ሰላም ዛሬ ምን ተገኝቶ ነው እንደው ሰላም ሳትኝ ሮጠሽ የገባሽው? ወይ አባ ይቅርታ፣ ሀሳቤ እኮ ጥናቱን ሆኖ ነው። እኔ ጨክነሽ አባ ደግሞ እንግዲህ ጀመረ። እያጠናሽ ነው አሁን? አዎ። ምን አለ የትምህርት ቢቀርብሽ? አባ ደግሞ ጀመረ። ይሻላል። ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋን ጨለማው ሲነግድ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነሳል ከዛፍ ከቋጡ ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋን ጨለማው ሲነግድ ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ አመል ያለብኝ እኔ ሱሰኛሽ አይቼሽ አልጠግብ ውጭ አልጨርስሽ መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው መውደድሽ ግሎ ልቤን ተኮሰው እኔስ የት ልግባ ወዴት ልድረሰው የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ እኔ ሱሰኛሽ ላሞጋግስሽ እንደ ዳዊቴ እስኪ ልድገምሽ የፍቅርሽ ብዛት ልቤ ውስጥ ገብቶ አርበተበተኝ አንጀቴን በልቶ ሁሌ እንደዚህ አርፍዶ ነው የሚመጣው? አሁን ሰላምዬ፣ አሁን ይመጣል ሰላምዬ። ሰሊና እንዴት ናችሁ? በቃ አንቺ እሱ በሌለበትም ቀን መከሰት ጀመርሽ ወይ? አንደኛውን ለምን ቁልፍ ሰጥቶሽ ቤቱ ሞቅ ሞቅ እያደረግሽ አጠብቂኝ። እስኪ አንተ ዝም በል። ሰው እዚህ ተጨንቋል፣ አንተ ታሽፋለህ። እስኪ ሄደህ ጥራላት። ዋናው ማንኛውም ሰላም እየፈለገች ነው በለው። አሁን ይመጣል እኮ ያው እንደውም መጣልሽ። አብሬ ወይ የምር በጣም ነው ያማረባችሁ። አሜን። እንግዲህ ሌላ ምን ይባላል? እንደው ከአይኔ ያውጣችሁ እንደው አባት እንትን ምግብ ይኖራል ወይ? ረብቆኝ ነበረ። መስጊ ወይ ምግቡ ደርሷል እንዴ? አዎ ደርሷል። ሰላም በቃ በፌስታል አድርጊውና በደንብ ወጥና ዳቦ አድርጊበት። እሺ ሰላም። ወንበር ስጭልኝ ተቀመጥ። ኧረ አንቺ ዝም በይ በእናትሽ። አንቺን ከሰሙሽ እኮ በጣም ብዙ ነገር ታውቃለሽ። ያፈቀረችው እኔን ነው ልትይኝ ሁላ ትችያለሽ። እሺ
አንተ ካዲ ሰላምን በንቅድ እጅግ አስገባ በኋላ ትክደኛለህ? የምንቅር ነው ደግሞ አንቺ ምን አውቀሽ ነው እቅድ የምታወጪው? ወረኛ ይኸውልሽ ደግሞ ይኸውልሽ አሁን ልትመጣ ስለዚህ ከመጣች ልትሰማ ስለምችል ማለት ነው ሹልክ ብለሽ ሂጂ። ደስ የሚለው ደግሞ አላመለጠኝም ደርሻለሁ። ሰላም መነጋገር እንችላለን? ሰላም ግቢና እናውራ። አይ ወተን እናውራ ይሻላል። ማርቲዬ እያየሽ ስለምን እቅድ ስታወሩ እንደነበር ልትነግረኝ ትችላለህ? እኮ ተረጋጊና ልንገርሻ። ተረጋግቼ ያለሁት ንገረኝ። ይኸውልሽ ሰላም እኔ አንቺ ማቅሽ ድሮ ነበር። ጠዋት ትምህርት ቤት ሄደሽ እስክትመለሽ ድረስ ሱቅ ቆሜ ነበር የምጠብቅሽ። ያው ማለት የአይን ፍቅር ይዞኝ ማለት ነው። ግን እኔ በጣም ስለምፈራ እሳቴና ማርቲ ለምን አታነጋግራትም ብለው ይወተውቱኝ ነበር። አንቺም እግር ጥሎሽ አንድ ቀን ቻርጅ ልትገዢ ሱቅ መጣሽ። ሰላም ሰላም ምን ቻርጀር ይኖርካል? ምን ነው የለም እንዴ? በቃ እንዴት ማናገር እንዳለብኝ ምንም ስለማላውቅ ቻርጀር ላምጣልሽ ብዬ ወጣሁ። ከዛ ለማርቲ ደወልኩላትና አማከርኳት። በቃ ይሄ ነው። ሄሎ ማርቲ። እሺ ጥጋቡ፣ አንተ ካልተርፋል እባክህ ጭራሽ አጠገቤ ቁጭ ለመደወል ጀመርክ? አይደለም በሱቅ በኩል የምታልፈው ልጅ ሱቅ መጣች እኮ። ልጅቷማ እዛው ቆማለች። ቻርጀር ላምጣልሽ ብዬ ወጥቼ ነው አንቺ ጋር የደወልኩት፣ ስለጨነቀኝ እኮ ነው። በጣም ጥሩ። አሁን የምልክን በደንብ ስማኝ። እሺ ምን ላድርግ? ባለፈው ደንበኛ አልሰራም አለኝ ብሎ የመለሰልክ ቻርጀር አለ? አዎ። እሱን ትሰጣታለህ። እሱን ከሰጣት እሱን ደግሞ ሰጥቻት የባሰን ልታጣይ ነው እንዴ? ሚሰራውን ከሰጣትማ ትሄዳለች፣ በዛው ትቀራለች። ማይሰራውን ከሰጣት ግን ተመልሳ ትመጣለች። ከዛ እንደ ሰውየው ጓደኛ ትሆናለች ማለት ነው። እሺ በቃ ማርቲ እንትን አዲስ ነገር ካለ ዘውኝ ቴክስት አደርግልሻለሁ። እሺ አሁን በላፍጥ ትናንት ታቆማለች ኮንትሮል ናቸው። በቃ እንዴት ማናገር እንዳለብኝ ምንም ስለማላውቅ ቻርጀር ላምጣልሽ ብዬ ወጣሁ። ከዛ ለማርቲ ደወልኩላትና አማከርኳት። በቃ ይሄ ነው። እና ልጁም የቅዳችሁ አንድ አካል ነበር ማለት ነው? በጭራሽ። እሱ ርቦት ነው ምግብ ገዛልኝ አለኝ እንጂ ከቻርጀሩ ውጭ ምንም አይነት እቅድ የለም። እስኪ ሰላም ሙች በለኝ። ሰላምዬ ሙች ደግሞ እንደማልዋሽሽ ታውቂያለሽ አይደል? አምንካለሁ። ግን ቀድመህ ስላልነገርከኝ አንድ ቅጣት ተቀጥተህ ነው ይቅርታ ማድረግልክ። ኧረ ወይኔ የምን ቅጣት ደግሞ? አዝለኸኝ ቤትክ ድረስ አንድ ላይ ነበር። ሰላምዬ ሙች አይሆንም፣ ቤቴ በጣም ቆሽሿል። እኔን ታፍረኛለህ? እሱም አላፍርሽም። እሺ ትቀጣለህ። ና ምን አማራጭ አለኝ?
እቺ ድመት የምታክል ቤት ነው ማጽዳት የከበደ? ቤቴ መጣሽ ቤቴ መሳሪያ ጀመርሽ? እንደዚህ ነው ይቅርታ የምጠይቀው። እሺ አሁን መስተካከል ምናምንና ቡና ምናምን እናፈላለን። ቡናው ሲኒው በረከቦቱም እዚሁ አለ። ብቻዬን ብቻ ፊቴ እጠጣለሁ እንዳትለኝ። ችግር የለውም። እሳቴና ማርቲ መምጣታቸው ስለማይቀር ማለት ነው ማርቲ ታፈላና እንጠጣለን። እንደውም እነሱን እንጠራቸዋለን በዛ። አይ አንቺም አይሆንም ይረፍድብሻል። በኋላ ደግሞ አባትሽ ብቻቸው ነው። ተው እባክህ ለዛሬ እስኪየው ብቻ ይሻላል። በቃ ተነስ። አንድ ልጅ ያለ ቡና ይዘህ መሰለኝ። ፈላው ወይ ግላክ አዩት ለርሶ ሳላሳውቅ ምንም ነገር ያላደረኩት ለርሶ ካለኝ ክብር የተነሳ ነው። እንደሷ ነውር ቢሆን ኖሮ እኮ እኔንም እርሶንም አዋርዳን ነበር። ቆይ አሁን እስኪ ከጎረምሳ ጋር ተዛዝሎ በየመንገዱ መዞር ምን የሚሉት ፈሊጥ ነው? ለማንኛውም እርሶ ልጆትን ይምከሩ። የዛን ጎረምሳ ጉዳይ ለኔ ተውልኝ፣ እንደማደርግ አድርገዋለሁ። ሰላምዬ ሙስ ቤቱን ቤት እኮ ነው ያስመሰልሽው እንዴ? እኔ ራሱ እኮ ሌላ ቤት የገባው መስሎኝ እኮ ተመልሼ ልወጣ ነበር እኮ። ኧረ እባክህ እንደው ሰላምዬ እጅሽን ቁርጥማት አይንካው። አሜን። የመጀመሪያው ቡናሽም ይጣፍጣል። ያ ሁለተኛም ደርሷል። አሁን እንደው ከዚህ በኋላ የማርታን ቡና ምን ጠጣም አይመስለኝም። ኧረ እንደዛ ነው። እና የሷን በጠጣንበት ያንቺን እንጣ። እሺ ታስረሳት ያገናኘናል። አብርሽ እሷን ተመችቷል? በጣም ነው የሚመች። ኧረ እሷን አተላማን ይጋታል በእናትህ። በምርጫ በተሞላ ዓለም ውስጥ የሚያስፈልገን መረዳት የሁሉም ነገር ቁልፍ ነው። መኖሪያችን ደግሞ ቀዳሚውን ስፍራ ይዛል። በግንባታው ዘርፍ ስኬታማ ዓመታትን ካሳለፈ ግዙፍ ተቋም አሁን ደግሞ ሂልሳይድ መኖሪያ መንደርን በ65395 ካሬ ላይ እየገነባ ነው። ምቾትን ታሳቢ አድርጎ የተገነቡ ከመዋኛ ገንዳ እስከ ገበያ ማዕከል የሚያሟሉ ዘመናዊ የግንባታ ቴክኖሎጂን በመጠቀም ጥራታቸውን ጠብቀው በፍጥነት የሚገነቡ አፓርትመንትና ሱቆች ከስቱዲዮ ጀምሮ ባለ 1 ባለ 2ና ባለ 3 መኝታ የቤት አማራጮች ለሽያጭ ቀርበዋል። የከተማው ማራኪ ገጽታ የሚመለከቱበት ለጤና ተስማሚ አየር የሚነፍስበት ውብ መኖሪያ ከ4 በላይ አሳንሰር ከ20 በላይ ብሎክ ያለው ደህንነቱ የተጠበቀ ግዙፍ መንደር ይገባውታልና ፈጥነው ይግዙ። ዲኤምሲ ሪል ስቴት ማለት ለልጅ ልጅ የሚተላለፍ ጥሪት። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። እና ወዴ የት ሄደሽ ነው? ሻወር ልወስድ ነው። የሁሉ ሰዓት እና ልብስ እስከምቀይር ሰዓት። አይ እኮ ስቆይ ጊዜ እኮ አይ ስላጣሁሽ እኮ። ባለሱቅ ወይ ኪሎ በርበሬ አለ። ስንት ነው? ኪሎ 400። ግማሹስ? ግማሹ 200። ሩብስ? ሰውዬ ስራ ልስራበት።
ሩብ 105 ብር ግማሹ ወይ ጉድ! ባለሱቅ ወይ በርበሬ አለ? አንሩክ አባቴ አምላክ ይመስላል እናት። ግማሹ ስንት ነው? አንተ እኔ እሱን እንዴት አንተ ላይ እንዳልወጣ ሩቡስ በተፈጠቀ ያው እንግዲህ ደርሰሻል። ነገ ጠዋት ቁርስ ሰርቼ እመጣለሁ ካለች እጠብቅሻለሁ። እንዴት ነው ጨርሻ? ነው በጣም ነው የምመጣው። ደስ ናፍቀኛለሽ በጣም ነው። ናፍቀኛለሽ በጣም ያዘንኩሽ አዘንኩሽ።
እኔ እንደዚህ አይነት ስነ ምግባር አልወድም። ቁጭ በይና እንነጋገራለን። አባ አንተ እንደምታስበው እኮ አይደለም። አብርሽ ማለት አቆም። ከዛሬ ጀምሮ ከዚች ቤት መውጣት የለም። እንዴ አባ ምን ማለት ነው? ትምህርት ቤት እያሉ እየተንዘላዘሉ የቱን ጎረምሳ ጋር እየዋሉ መመለስ መምጣት መግባት የለም። በቃ አቁሜያለሁ፣ ጨርሻለሁ። ብትወጪ ውርድ ከራስ ራስሽ ነሽ የምትወስጂው። ነገር ጨርሻለሁ። በቃ እንዴ አባ ጨርሻለሁ። ማን አባቱ ነው ቆይ እንደዚህ ያደረገ? ነገርኩህ እኮ ሌቦች ናቸው። ምን አብርሽ ሙድ እያስከብኝ ነው እንዴ? ምን ሌቦቹ ከደበደቡ በኋላ ስልክና ብር መልሰውልህ ነው? ቆይ ለምን ነው የማትናገረው አንተ? አንተ ስሜታዊ ስለሆንክ ሄደህ እንዳትጣላ ብዬ ነው። ይኸውልህ አንተ የፈለግከውን አድርግ በለኝ። እኔ ሄጄ ሁሉም ነገር ነው የማደርገው። እሞታለሁ እኔ ለአንተ ስል። ጓደኛዬ እቺ ልጅ ግን ሳትወዳት አይቀርም። እኔ ወርቅነህ ነኝ እንደዚች አይነት ምናምን ልጅ ሞት። ታዲያ አንዲት ሴት ሁለት ጊዜ መውጣት ማትፈልግ ሰውዬ አንዲት ነገር ሳታገኝ አረጀህባት እኮ። መጀመሪያ ፋዘነው ፈርቼ ነው። አሁን ግን እልህ አስይዘኛል። ለምን አትዋጥ? ምን አልክ አንተ? የትኛዋ ሴት እምቢ ብላኝ ስተዋት አይተኸኝ ታውቃለህ? የትኛዋ እኮ እኔ ወርቅነህ ላይ የትኛዋም ሴት እንደዚህ ምናምንቴ ቀልዳብኝ አታውቅም። ማን እንደሆንኩ ደግሞ በደንብ አሳያታለሁ። አሁን የሰርጉን ቀን ቀረብ ማድረግ አለብን። ልጅ ወርቅነህ አንተ እንዳልክ እኔ ምን አፋለኝ። ጥሩ በቃ ቀኑን ወስኜ እኔ አሳውቆታለሁ። እሺ እንዳልክ ልጅ ወርቅነህ ቆንጆ። እሺ በቃ ደህና ደሩ። እሺ ልሸኝህ? አይ አያስፈልግም፣ መኪና ይዣለሁ። እንዳትንቀሳቀስ፣ አንገት ላይ ነው የምሰካ። ዙር። ማን ውረድ፣ ዝም በለኝ፣ ዝም በለኝ።
ኧረ በእናትህ ምንድን ነው የምፈልገው? ዝበለ ቦቅቧ ገንዘብ ምናምን ከሆነ የፈለግከውን ያንሰጣል። በእናትህ ኧረ በእናትህ ኧረ ተው። ምን አደረግኩ? እሺ አንጀትህ እንዳልዘረግፍልህ ግን አንተ ማን ነኝ ነው የምትለው? ምን ስለሆንክ ነው ሁሉ ነገር ያደረገው? በእናትህ ሰው ተሳስተ እንዳይሆን እኔ ምንም አድርግ ያለ አስታወስከኝ? ማን ስለሆንክ ነው እኔ እጅ ምስል? ማነህ? ተሳስቼ ነው። ተሳስተህ ነው? አንተ አይደለም ይሄ ማንድም አንተ። ኧረ በእናትህ ይቅርታ። እሺ በቃ ይቅርታ። ሁለተኛ የለመደኝ በቃ በእናትህ ዝም በል ሽንታ ልጅ ወርቅህ ምን ሆነህ ነው? ምንም አልሆንኩም። ምንም አልሆንኩም ትላለህ እንዴ? ልጅ ሆነህ? ደህና ነኝ። ና እንግባ። አይ የሆነ ነገር ልነግሮት ነው የመጣው። ምንድን ነው የምትነግረኝ? እኔ ልጆትን አላገባት። ምን? አዎ አላገባት። እሷ የምትወደው ሌላ ሰው አለ። ከሱ ጋር አጋቧት። እኔ ግን አላገባም። ይሄን ነው ልነግሮት የመጣው። የሚወዷት ከሆነ ለሱ ይዳሩለት። ይሄን ልንገሮት ብዬ ነው የመጣው። ምድር በፀሐይ ዙሪያ ያለ ረፍት እየዞረች ምድር በፀሐይ ዙሪያ ያለ ረፍት እየዞረች ዓለም ለአንዱ ስትጨልም ዓለም ለአንዱ ትነጋለች ዓለም ለአንዱ ስትሞላ ዓለም ለአንዱ ትነጋለች
ሀብትና ድህነት ጤናና በሽታ ሕይወትና ሞት በምንጫቸው ተለያይቶ በየተራቸው ነፍስ ሁሉ ለሞት ነው የተፈጠረች ልማት ሙላ ድላይ ዓለም ደፋ ቀና ሲባል ሳይታሰብ ህመም ያልጋ ቁራኛ ያደርጋል ልማት ሙላ ድላይ ዓለም ደፋ ቀና ሲባል ሳይታሰብ ህመም ያልጋ ቁራኛ ያደርጋል የሌላት ሕይወት እኮ ሸክላ ናት ከአካል ወጥታ ስትሄድ ነፍስ ተቋርጦ እስትንፋስ ያኔ ሕይወት ገጿም ያልቃል ታሪኳም ያበቃል ከአካል ወጥታ ስትሄድ ነፍስ ተቋርጦ እስትንፋስ ያኔ ሕይወት ገጿም ያልቃል ታሪኳም ያበቃል
ነው።